በህዝብ ስቃይ ላይ የተገነባው የፋኖ ትግል። ሰላም የዚህ ቻናል ቤተሰቦች፣ ዛሬ በአማራ ክልል እየተካሄደ ስላለና የፋኖ ትግል ተብሎ ስለሚጠራው እንቅስቃሴ ጥልቅና አሳሳቢ ሀሳብ እንነጋገራለን። ጥያቄው ግልጽ ነው። ይህ የፋኖ ኃይል ለአማራ ህዝብ የቆመ ነው ወይስ ለግል ጥቅምና ለውጭ ኃይሎች የተሰለፈ የህዝብ ጠላት? ለአማራ ህዝብ ቆማለሁ የሚል ኃይል በራሱ በህዝቡ ላይ እንዲህ ያለ ግፍ ይፈጽማል ተብሎ አይገመትም። ባይሆንማ ህዝቡን ባሰቃቂ ሁኔታ ባልገደለ ነበር። ንጹሃን ዜጎችን በግፍ ከቤታቸው ባላፈናቀሉም ነበር። ባይሆንማ የነገ ተስፋ የሆኑ ተማሪዎች እንዳይማሩና አስተማሪዎቻቸውንና ተማሪዎቹን ባልገደለ ነበር። ባይሆንማ የህዝቡን ንብረት ባላወደመ ወይም ባልዘረፈ ነበር። እነዚህ ድርጊቶች የትግል ዓላማ ሳይሆኑ የውርደት ማሳያዎች ናቸው። እውነታውን ስንመረምረው ይህ ኃይል ለአማራ ህዝብ የቆመ ሳይሆን ለህወሓትና ለሻዕቢያ የተገዛ የህዝቡ እውነተኛ ጠላት የሆነ ቡድን መሆኑን በተግባር አሳይቷል። የአማራን ህዝብ ስም ይዞ የሚንቀሳቀሰው ይህ ቡድን ለግል ጥቅምና ለውጭ ኃይሎች መጠቀሚያነት የዋለ መሆኑ ከዕለት ወደ ዕለት እየተረጋገጠ መጥቷል። ስለዚህ ይሄ ኃይል ለአማራ ህዝብ ፈጽሞ አይበጅም። ህዝባችን ከዚህ እውነት በመነሳት እውነተኛ ጠላቱንና ወዳጁን ሊለይ ይገባል። ሀሳባችሁን በአስተያየት መስጫው ላይ ያጋሩን። ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች አደርሱት። ሰላም ለአማራ ህዝብ ይሁን።